محبة الله عز وجل الله سبحانه وتعالى مودد الله يستن يسود ديتا لبو يقبالت سو من يعدلنيا فقد ملك كل شيء كل النجار تقطعوا المالتني الله نديتا بوسط ما سكمت يجعل علماء أتشو محبة الله عز وجل يمجرشاو يا عند باريا مدارشا درجانو يلال الله مودد يسون فكر ماغنيت شانياو مسونوالو يدرجاو كله شانيا قنچو واناو السنوالو ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ አላህ Subhanahu Wa Ta'ala ሲወድ አንድ ሰው ሌሎቹ ፍሬዎች አብረው ይገኛሉ አላህን መውደድ ስንል ኡንስ አለው መናፈቅ አለው الله سبحانه وتعالى قا بمهون يسون كتاب بمانبب السون بمذكر مرقاقات ماغنيت مجال مالتنا السون ستودو النزي نقروا تشلو عبرو اللو رضا اللو الله سبحانه وتعالى يسد أن النقر ودني مكبلنا يمدست بوستو الله كمحبة بلاي يالو درجة بمولو يمحبة فرين ونجي براسو كمحبة يمي بلتئلم እንዳልነው ሁሉ ከመሐባ በታች ያለውም ደረጃ ይላሉ ሙቀዲማ ነው ወደ መሐባ አድራሽ ነው አሉ የአላህን ፍቅር ማግኛ መዳረሻ መንገድ ነው ለምሳሌ ተውባ ሰብር ዙህድ ሹክር እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው ኢማም ኢብኑ አልቀይም ረህመቱላህ ዐለይህ مدارج السالكين من الكتاب اللاتشو كساتشو بفيت إمام الهروي يميبالو عالم مدارج السالكين صفوت كذابو على ساتشو دغما أبجريد أدرجوال يبلت عذاب روت نبر يصعفوتنا كيقظة جمرو ود الله سبحانه وتعالى بميدرج جزولاي كمنكات مالت كغفلة ألم الله إنك مرسات ألم انزعاج القلب من الغفلة كغفلة الله إنك مزنقات لب دمبر بلا متنسابت درجة هي مجمرة ودرجة بلوم ياسكمتوت مالت كذا على درجة ويادق ودا الله بمكارب عبادة ويجمر سيد صبر شكر من يمساسلو درجاتين يزو ميدرسبت يمጨረሻው محبة الله عز وجل يا الله نديتا يا الله ማፍቀር الله عز وجل መውደድ ነው የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ ብዙ የሚወዳቸው ነገሮች አሉ ከነዚህ መሐባዎች ሁሉ በላጩ ዋጅብ የሆነው ግዴታ የሆነው ከፍ ያለውና የላቀው መሐባ يا الله محبانا الله سبحانه وتعالى مودد الله مودد يسولج لبونا يتفترچبت تفطراوي فكر ነው ሌላውን በሂደት ነው የምናገኘው ለምሳሌ ሚስቶቻችንን ሁላችንም እንወዳለን ሚስታችንን ከጥንት ጀምሮ አይደለም እንወዳት ካገኘናት በኋላ ነው እንወዳት ግልጽ ነው ጅቢላ አይደለም የሚስት ፍቅር الله سبحانه وتعالى يمنودو ግን በተፈጥሮ ነው ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው الله عز وجل ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው الله በማላቅ የሚመለክ ጌታ ነው በታላቅነቱ የሚመለክ ጌታ ነው ራሳችንን በማስተናነስ የምናመልከው ጌታ ነው عبادة ሁለት ነገሮችን ካልያዘች ተቀባይነት የላትም እንደ ዑለማዎቹ አንደኛው غاية الحب ነው የመጨረሻ حب ሲኖር ነው ሁለተኛው غاية الخضوع ነው የመጨረሻ መተናነስ መኖር ነው ሁለት ነገሮችን ማሟላት አለበት ዒባዳ ለመባል ካልሆነ ተቀባይነት አይኖረውም ይላል ለምሳሌ አንድ ሰው ያለ ፍቅር
ያለ ውዴታ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል አይባልም አይደለም በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው ፍቅርም መተናነስ ከሌለው ዒባዳ አይደለም ሁለቱ ነገሮች አንድ ላይ መሆን አለባቸው غاية الحب مع غاية الخضوع ነው በከፍተኛ መተናነስ ውስጥ ያለ ከፍተኛ ፍቅርን የሚይዝ ነው አላህ Subhanahu Wa Ta'ala አላህ በመሆኑ ፈጣሪ በመሆኑ ብቻ ሊወደድ ይገባዋል ከብዙ አቅጣጫ በብዙ ምክንያቶች ሁሉም ከሱ ውጭ ያለ አካል የሚወደደው ግን ለሚሰጠው ለሆነ ጥቅም ሲባል ነው ማለት እሱም በመውደድ በመናገኘው ነገር ስንል ነው ያቺ ነገር ስትቋረጥብን እንጠላዋለን ያንን ወይም ደግሞ ግንኙነታችን ይራራቃል አላህ Subhanahu Wa Ta'ala በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል በመልእክተኞችም ገልጾልናል በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል አቅላችንንም በደንብ ብናሰራው ኒዕማው የማይቋረጥ ተቆጥሮ የማይዘለቅ የሆነውን ጌታ መውደድ እንዳለብንም አእምሮአችን ይነግረናል የሰው ልጅ በተፈጥሮ ውለታ የዋለለትን አካል ይወዳል ውለታ የዋለለትን አካል ይወዳል ከአላህ በላይ ውለታ የዋለ አካል አለ ወይ ለኛ وما بكم من نعمة فمن الله وما بكم من نعمة አንዲትም ጸጋ ብትሆን እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ Subhanahu የሰበሰባችሁት ገንዘብ እንኳን የኔ ነው ነው የሚለው አላህ وآتوهم من مال الله الذي آتاكم እኮ ነው የሚለው አላህ ከአላህ የሆነውን ገንዘብ እኔ የሰጣችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካውጡ ሲል ማለት ነው ያ አላህ ነው ሁሉም ኒዕማ የሱ ነው وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ጸጋ በሙሉ ከሱ ነው ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደሱ ትጮሃላችሁ ይላል አላህ Subhanahu Wa Ta'ala ማን አለን መጮህ ያሱ እንጂ የሆኑ በተለይ ሰበቦች ያልቃሉ ሰበቦችን እናንኳኳና ሁሉም ይዘጋል አይደል የማን በር ነው ክፍት ያኔ ያ አላህ ኢስቲጃባው ደግሞ የዛኔ ነው የሚመጣው የሚገርማችሁ አንድ ወንድም ምን አለኝ ሁለት እቃዎች ጠፉብኛል ዶክመንቶች አንዱ ዶክመንት በጣም ወሳኝ ነው ከዛ ያ አላህ አልኳለ ብቻዬን አወራለሁ ከጀሊሉ ጋር ያ አላህ ጌታዬ እንዴት ይጠፋብኛል አንተን ይዤ አንተ ጌታዬ የሆነ ንብረት ይጠፋል ያለ ብቻውን ያወራል ሰውየው የራሱን يعني ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ በጣም ተች ስላደረገኝ ነው ማጫወታችሁ ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው ለሱ በጣም ከባድ ነው ሊትራሊ አይቻልም ማለት እንችላለን አላህ ብቻ ነው መፍትሄው በዛ ሰዓት والله ምን አለ መሰላችሁ ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል አዛኝ ነው ብለው አይደል ነብዩ ሰለላሁ ዐለይሂ ወሰለም እኔ ህፃን ልጅ ለናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ በቃ ያ ረብን ያልችልም በቃ አልችልም አገላለጹ ገብታችኋል አልችልም በቃ ይሄን ነገር የግድ መገኘት አለበት ጌታ ያለ ያ አላህ የሚቀጥለው ግን ስልክ ተደውለለት እዚህ ቦታ ጥላል ወሰድ ተብሎ እዚህ ቦታ ይሄን ዶክመንት ጥላሃል ወሰድ ተባልኳል አልহামዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚህ ያህል አወጣዋለሁ አልኳለ እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ ምክንያቱም አሁን የራቃ ነው እንደ በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል ገባቻል ኦኬ አሁን ካልኩሌት ማድረግ ጀመርክ እንዲያድርጌ እንደዚህ ምናምን ስለዚህ ሂድ
ያን ዶክመንት እስካሁን አላገኘሁትም አላወጣሁትም ማለት ሁለተኛው ማለት ገባችሁ አይደል አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ያኔ ለአላህ እንዋደቃለን የምር ነው ደግሞ የምንዋደቀው እንባችን ይፈሳል ከልባችን ነው ስብር ነው የምንለው ያኔ አላህ ይጠግነናል ዑለማዎቹ ምን ይላሉ አንድ ነገር በጣም ከጠበቀብህና ቁልፍልፍ ብሎ እንደው በጣም ከተቸገርክ ፈረጃው መድረሱን በዛ ምልክት ይሆነ ይላሉ ፈረጃው ደርሷል ማለት ነው ያ አዝመት ሽተዲ ተንፈሪጂ ይላሉ አረቦች አንቺ መከራዬ አንቺ ችግሬ በጣም ተወጠሪ እስኪ እንደው እስከ በደንብ ተወጠሪ ፈረጃው ይመጣል ያኔ ይላሉ ሰበቦች ራሱ ተቋርጠው ወደ አላህ የምንዋደቅባቸው የውነት ለአላህ ልባችንን ስንሰጥ አላህ Subhanahu Wa Ta'ala ፈረጃውን ያመጣል አላህ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ፈረጃውን አላህ ያምጣልን ጦርነትን አላህ በቃ ይበለን አላህ ሰላምን ያስፍንልን ያ ረብ وما تعرف به إلى عبارة من أسمائه الحسنى وصفاته العلى ومن الناس من يتخذ إلى الله عز وجل بل إلى آية لا كسوت شالو كالله وجه أمالكتن يميزو بالانتاوچن يميزو يحبونهم كحب الله اللهن እንደሚወዱ ታድርገው የሚወዱ والذين آمنوا على الله إننا أمانيوچ ግን أشد حبا لله لا الله ያላቸው ፍቅር የበረታ ነው على الله سبحانه وتعالى እጅግ የበረታ ነው ፍቅራቸው ብርቱ ነው يا أيها الذين آمنوا ይህ ቁርአን አያ በጣም ያስፈራኛል አዩሃ الإخوة አንዳንድ የቁርአን አያዎችን ያ ረብ እኔ ከነዚህ በሆን ምን ይውጣኝ ብለን መስጋት ያስፈልጋል መፍራት ያስፈልጋል ዘመናችን ያለን ሙስሊሞች ፍጹማዊነትን በልባችን እያሰረጽን እንገኛለን እኔ ያልኩት ሐሳብ የኔ አመለካከት የኔ መዝሐብ የኔ ራእይ ብቸኛና ፍጹም ነው ሌላው በሙሉ ضلال ጥመት ነው እኔ ብቻ የዲን ተቆርቋሪ ነኝ ሌላው ሁሉ የዲን አጥፊ ነው ይህ ስሜት በጣም አደገኛ ስሜት ነው አዩሃ الإخوة በጣም ከባድ ስሜት ነው አላህ ጋር ያጣላል አላህ ሊፈትነን ይችላል አንተ ማነህ ሊለን ይችላል ተአሉህ على الله አላህ የአላህን ቦታ ይዞ እንዲህ መፈረጅ በጣም አደገኛ ነገር ነው والله መፍራት አለብን ምን ይላል አላህ Subhanahu Wa Ta'ala يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ من يرتد منكم عن دينه ከዲኑ ወደ ኋላ የሚመለስ አለ አላህ فسوف يأتي الله بقوم الله ሰዎችን ያመጣል ህዝቦችን ያመጣል እናንተን ይለውጣቸዋል አለ አላህ እነኛ የሚመጡ ሰዎች يحبهم ويحبونه الله የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታቸው ይተካል አለ አላህ እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ Subhanahu Wa Ta'ala የሚወዱና የሚወዳቸው የተባሉት ነኝ እነዚህ አላህን የሚወዱና የሚወዷቸው አላህ የሚወዳቸው ሰዎች ባህሪያቸውን ተመልከቱ አዚለትን على المؤمنين በሙእሚኖች ላይ ተናናሾች ትሁቶች ናቸው አዕዘትን على الكافرين በአመፀኞች አላህን በሚክዱ ክፉዎች ላይ ደግሞ ብርቶች ናቸው ጀግኖች ናቸው يجاهدون في سبيل الله بالله መንገድ ላይ ይታገላሉ ولا يخافون لومة لائم
የወቃሽን ወቀሳ አይፈሩም የወቃሽን ወቀሳ አይፈሩም አሁን እኮ ተገልብጧል አይደል አዕዘቲን ዐለ ልሙእሚኒን ነው እኮ በሙእሚኖች ላይ ብርቱ ኃይለኛ አሁን ያለንበት ሐል ይሄ እርስ በርስ ነብር እርስ በርስ ባለን ግንኙነት ነብሮች ሆነናል አላህ እንሳለን ወንድሞቼ አላህ የወንድም ፍቅር አላህ ይስጠን የእውነት ፍቅር አላህ ይስጠን ሚዛናዊ የሆነ አስተሳሰብን አላህ ይስጠን ነብዩ አለይሂ ሰላቱ ወሰላም ስለ አላህ ፍቅር አንስተው ምን አሉ አነስ ረዲየላሁ ዐንሁ በዘገቡትና ሙተፈቅ በቡኻሪና ሙስሊም በተላለፈልን ሐዲስ ላ ዩእሚኑ ዐብዱን ሐታ የኩነ ሁወ አሐቡ ኢለይሂ ሚን ወለዲሂ ወዋሊዲሂ ወናሲ አጅመዒን ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አላህ ስብሓነሁ ወተዓላ ከልጁ ከወላጆቹ ከሰዎች በሙሉ የበለጠ ተወዳጅ እስካልሆነለት ድረስ አላመነም ብለዋል በሌላ ሐዲስ ደግሞ ከሳቸው ጋር አያይዘው وقال لعمر بن الخطاب رضي الله عنه من قالت لا حتى أكون أحب إليك من نفسك لمن عمر من بلونه كنفسي وجهي كهل من أقر بلا أدركي ودوتها له على شو لا بفصم على رسول صلى الله عليه وسلم حتى أكون أحب إليك من نفسك كنفسه يبلته أني ودانت ተወዳጅ እስካልሆንኩ ድረስ አላመንክም ነብዩ ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነብዩ ሰለላሁ ዐለይሂ ወሰለም ነፍሱን ፊዳ ማያደርጋለ እንደ ከኛ ውስጥ አለ እንዴ የለም ማለት ፊዳከ ሩሂ ነፍሳችን ሩሃችን ፊዳ ነው ለነብዩ ሰለላሁ ዐለይሂ ወሰለም አይደል ቤዛ መሆን የማይፈልግ የለም ከነፍሳችን በላይ እንወዳቸዋለን ነብዩ ሰለላሁ ዐለይሂ ወሰለም ከልጆቻችን በላይ እንወዳቸዋለን ከወላጆቻችን በላይ እንወዳቸዋለን ከሚስቶቻችን በላይ እንወዳቸዋለን ምን አሉ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ይህን ያክል ከሆነ ያአላህማ ከዚህ በላይ ነው አሉ ያአላህ ፍቅር ከዚህ በላይ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እኮ እለምንሃለሁ አሉ ወሸውቀ ኢላ ሊቃኢከ والنظر إلى وجهك الكريم أنتن لماغنيت مغواغواتن لمنهالو يانتن يتكبر فيت مملكتن لمنهالو بلو النبي صلى الله عليه وسلم لمؤمنوች የአላህን ፊት ከማየት የበለጠ የሚያስደስታቸው ነገር የለም በጀነት ውስጥ ከአላህ Subhanahu Wa Ta'ala ለባሮቹ የተለገሱ ጸጋዎች በሙሉ አላህን እንድንወደው እንድናልቀው ያደርገናል ስጦታው መከልከሉ ጤና መስጠቱ መሞከሩ መያዙ መልቀቁ አድሉ ፍትሃዊነቱ ትሩፋቱ ህይወት መንሳቱ ህይወት መስጠቱ እዝነቱ ኢህሳኑ መሰተሩ ይቅርባይነቱ ችሎታው ታጋሽነቱ ዱዓችንን መስማቱ ያለንበትን መከራ መግለጡ ካለንበት ችግር ማውጣቱ እሱን ሳንለምነው የሰጠን ብዙ ኒዕማዎችና ጸጋዎች እነዚህ ነገሮች ሁሉ አላህ Subhanahu Wa Ta'ala እንድንወደውና እንድንገዛው ያደርገናል አንድ ሰው እንደው በጣም ጥቂት የሆነች በጣም ትንሽዬ ውለታ ቢውልልን ጥሩ ነገር እንደው ለምሳሌ ፖርሳ ወይም የኪስ ፖርሳችንን ወይም ሳንቲም ቤት ጥለን ወጣን የታክሲም የለንም ምንም የለንም በቃ የሆነ ሰው እንደው ሁኔታችንን አይቶ ምን ነው የተጨነቅ ትመስላለህ አይ እንደው በቃ ልብስ ስቀይር ብር ሳልይዝ ወጣውና
የታክሲ ያልያዝኩም ስተው 200 ብር ሲሰጠን እቺ 200 ብር ጦላል ዑምር ነው የምናስታውሳት ታውቃላችሁ እድሜ ልካችን ነው የምናስታውሳት 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ በጣም ታመሙ ሄዶ ሐኪም ቤት አንዴ ለማሸናት የሆነ ሽብሮች እንዲከፍሉ ተደረጉ ከዛ ሸንተው እንደጨረሱ በጣም ደስ አላቸው ግን የዛኑ ያክል ደግሞ ያለቅሳሉ እንባ በእንባ ሆኑ ከዛ ጭንቅ ተገላግለዋል ግን በጣም አለቀሱ ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሰው አላቸው ሱብሃንአላህ 80 ዓመት ያለምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን ይገርመኝ ነው አሉት አንድ ቀን ያሸናኝ አንተ 80 ዓመት ግን ከፍያ አላቅም አሉ ሲሸኑ የሰው ልጅ እኮ ከፉር ስለሆነ ነው በጣም ኒዕማ የሚክድ ጸጋ የሚረሳ ሰው ስለሆነ እንጂ ዱንያ ውስጥ ማንኛውም እኛ ጋር ሙዓመላ የሚያደርግ ሰው ለአላህ ብሎ ኢኽላስ ኖሮት የሚያደርገው ካልሆነ በስተቀር ከኛ ጋር ባለው ማንኛውም ግንኙነት ሁሉም ሰው የሆነ ጥቅም ይፈልጋል ጥቅም ሳይፈልግ አንድን ነገር አያደርግልንም ለአላህ ብሎ የሚያደርገውም ሰው እንኳን አኺራ ላይ ያገኘዋለሁ ብሎ ነው የሚያደርገው አይደለም እንዴ የሆነ ነፍዕ የሆነ ጥቅም ፈልጎ ነው የሚያደርገው አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱ እንፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثر ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያለ እኔ ፈጥራለሁ ሌላው ይመለካል አለ አላህ አርዙቁ ويحمد غيري እኔ ሲሳይ እሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملك شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው ጨው ለራስ ስትል ጨርሱት ሰዓት አለን የለም አይደል ትንሽ አثሮችን ብቻ አይተን እናጠናቀዋለን ኢንሻአላህ فتح الموصلي የሚባሉ ዓሊም ምን ይላሉ المحب
لا يجد للدنيا لذة بدنيا محب هنا سو الله يميود سوالو بدنيا متاكم ግቡና ያደርግም የዱንያ ለዛ ዓላማው አይሆንም ሌላ ተለዝዝ የሚያደርግበት ሌላ በጣም የሚደሰትበት ሌላ ነገር አለ محبة الله عز وجل ከአላህ ጋር በመሆን የሚያገኘው ለዛ አለና ከዛ ጋር ሲነጻጸር ዱንያ ላይ የሚያስደስተው ነገር ብዙ የለም ሁሌም እኮ እንዴት ነው አንጻራዊ ነው አይደል ደስታ የምንለው ነገር ዱንያ ላይ የምንደሰትባቸው ነገሮች ከዛ በላይ የሆነ ደስታ ስናገኝ ተራ ይሆኑብናል ማለት ነው ولا يغفل عن ذكر الله طرفة عين አላህን የሚወድ ሰው የአይን ጨረፍታ ያክል አላህን ከማስታወስ አይዘናጋም አሉ ዝም ብሎም ስለ አላህ ነው የሚያስበው ሱብሃንአላህ ይደመማል በአላህ ፍጥረት በአላህ عز وجل በቃ ከአላህ አይርቅም ከአላህ መራቅ አይችልም በሌላ አባባል ምን ብለዋል ወዳጅ የሆነ ሰው የአላህ ወዳጅ የሆነ ሰው አላህን የሚወድ ሰው ልቡ ሁሌም እንደበረረ ነው አላህን በማስታወስ ዓለም ውስጥ ነው የሚኖረው ሙተሰብቡን ኢላ ሪድዋኒህ ሁሌም ምክንያት ፍለጋ አላህ የሚወደውን ነገር ለመፈጸም ሁሌም ምክንያት ፍለጋ ላይ ነው ያለው በሚችለው አቅም ሁሉ የአላህን ውዴታ ለማግኘት እሱ የሚፈልገውን ለማድረግ ወደ ኋላ አይልም ይላሉ ይሄ ሙሂቦች ባህሪ ነው አላህ Subhanahu Wa Ta'ala እሱን ከሚወዱት ባሮች እሱም ከሚወዳቸው ባሮች አላህ ያድርገን